ሰበር ዜና የ1447ኛው የኢድ አልፈጥር በዓል ከነገ ወዲያ ይከበራል። እስራኤል የኢራንን የስለላ ሚኒስቴር ገደልኩ አለች። የኢራን አብዮታዊ ዘብ በሃይፋ የነዳጅ ማጣሪያዎች ላይ የክተት አዋጅ አወጀ። የተለያዩ የአሜሪካ የጦር መርከቦች ከመካከለኛ ምስራቅ እያፈገፈጉ ነው ተባለ። ሩሲያ ከአውሮፓውያን ጋር ለመነጋገር ዝግጁ ነኝ አለች። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። የኢድ አልፈጥር በዓል አርብ የጁማ ዕለት መሆኑ ተረጋገጠ። መካ ሳውዲ አረቢያ በዛሬ ዕለት ረቡዕ ምሽት በመላው ሳውዲ አረቢያ ሲከናወን የቆየው የሸዋል ጨረቃ ፍለጋ ውጤት ይፋ ሆኗል። በዚሁ መሰረት የሸዋል ወር ጨረቃ ባለመታየቷ ምክንያት ነገ ሐሙስ የረመዳን 30ኛው ቀን ሆኖ የሚጾም ሲሆን ታላቁ የኢድ አልፈጥር በዓል ከነገ በስቲያ አርብ ጁማ መጋቢት 11 ቀን 2018 ዓ.ም እንደሚውል የሳውዲ ጠቅላይ ፍርድ ቤት በይፋ አሳውቋል። በዓሉ ከአርብ የጁማ ዕለት ጋር በመጋጠሙ ልዩ ድምቀት ይኖረዋል። ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ይህ በዓል የሰላም የፍቅርና የደስታ እንዲሆንላችሁ ከልብ እንመኛለን። በቀጣይም እስራኤል የኢራንን የስለላ ሚኒስቴር መግደሏን አስታወቀች። የእስራኤል ጦር ኃይል የኢራንን የስለላ ጉዳይ ሚኒስቴር ኢስማኤል ካቲብን መግደሉን አስታወቀ። የእስራኤል መከላከያ ሚኒስቴር እስራኤል ካትስ እንዳሉት ጦራቸው በሁለት ቀናት ውስጥ ሶስተኛውን የኢራን ከፍተኛ ባለስልጣን ኢስማኤል ካቲብን ገድሏል። ኢራን ግድያውን አላረጋገጠችም። እስራኤል ትላንት የኢራን የጸጥታ ላዕላይ ምክር ቤት ሊቀመንበር አሊ ላርጃኒን እና የኢራን የሚሊሻ ጦር አዛዥ ጎላም ሱሌማንን መግደሏን እስራኤል አረጋግጣለች። እስራኤልና ዩናይትድ ስቴትስ የኢራን ባለስልጣናትን መግደላቸውን ሩሲያ አጥብቃ አጉዛለች። የሩሲያ ፕሬዝዳንት የቭላዲሚር ፑቲን ቃል አቀባይ ዲሜትሪክ ፔስኮቭ ዛሬ እንዳሉት የኢራንንም ሆነ የማንኛውንም ሉዓላዊ ሀገርን የአመራር አባላትን ጤና መጉዳት፣ መግደልና ማስወገድን ሩሲያ አጥብቃ ታወግዛለች። ሩሲያ ለኢራን የስለላ የቴክኖሎጂና የጦር መሳሪያ ድጋፍ ታደርጋለች የሚለውን ዘገባም ፔስኮቭ ሐሰት ዜና በማለት ውድቅ አድርገውታል። ዘ ዌል ስትሪት ጆርናል የተባለው የዩናይትድ ስቴትስ ጋዜጣ ውስጥ አዋቂ ያላቸውን ምንጮች ጠቅሶ ሩሲያ ለኢራን የምትሰጠውን የሳተላይት ፎቶግራፎች፣ የሰው አልባ አውሮፕላን፣ ድሮን ቴክኖሎጂና ሌሎች መረጃዎችን መጠን ጨምራለች በማለት ትላንት ዘግቦ ነበር። ፔስኮቭ ግን ዘገባውን ሐሰት ብለው ለእያንዳንዱ የሐሰት ዘገባ መልስ መስጠት የለብንም ብለዋል። ይህ በእንዲህ እንዳለ የእስራኤልና የዩናይትድ ስቴትስ ጦር ኃይሎች ዛሬም ለ18ኛ ቀን የተለያዩ የኢራንን ከተማና መንደሮችን ደብድበዋል። የእስራኤል ጦር ከኢራን በተጨማሪ ደቡባዊ ሊባኖስንና ርዕሰ ከተማ ቤይሩትን መደብደቡን ቀጥሏል። በዛሬው ድብደባ የሂዝቦላ ቴሌቪዥን ጣቢያ አንድ ኃላፊና ባለቤቱን ጨምሮ 8 ሰዎች መገደላቸውን የሊባኖስ የጤና ሚኒስቴር አስታውቋል። ኢራን፣ ሂዝቦላህና ኢራቅ ውስጥ የሸመቁ የተለያዩ አፍቃሪ ኢራን አማጽያን እስራኤልን በባግዳድ የዩናይትድ ስቴትስ ኤምባሲን ጨምሮ በፋርስ ባህረ ሰላጤ ሀገራት ውስጥ የሚገኙ የዩናይትድ ስቴትስ ተቋማትን ደብድበዋል። በዛሬው ድብደባ ቴል አቪቭ አጠገብ ቢያንስ 2 ሰዎች መገደላቸውን የአሜሪካው ዜና አገልግሎት ኤፒ ዘግቧል። በጦርነቱ እስካሁን በትንሽ ግምት 1444 የኢራን ዜጎች ተገድለዋል። ከ18000 በላይ ቆስለዋል። ከኢራን ቀጥሎ በርካታ ሕዝብ ያለቀባት ሊባኖስ ናት። የሊባኖስ የጤና ሚኒስቴር እንዳስታወቀው 920 ሰዎች ተገድለዋል። ከ2200 በላይ ቆስለዋል። በሌሎቹ የአረብ ሀገራት የተገደሉት ሰዎች ቁጥር ወደ 100 ደርሷል። በመቶ የሚቆጠሩ ቆስለዋል። እስራኤል ውስጥ 15 ሰው ተገድሏል። 3369 ቆስለዋል። ዩናይትድ ስቴትስ 13 ወታደሮች ተገድለውባታል። ሌሎች 200 ሰዎች ቆስለዋል። ከ4 ሚሊዮን የሚበልጡ የኢራንና የሊባኖስ ህዝብ ተፈናቅሏል። በቀጣይም የአሜሪካ የጦር መርከቦች ማፈግፈጋቸውን ኢራንን የሚደበድቡ ተዋጊ ጀቶችን፣ ሚሳኤሎችና ራዳሮችን የጫኑት የዩናይትድ ስቴትስ ግዙፍ መርከቦች በፊት ከነበሩበት አካባቢ ማፈግፈጋቸው ተዘገበ። ኤአርዲ በሚል ምህጻረ ቃል የሚጠራው የጀርመን ቴሌቪዥን ጣቢያና ሌሎች የዜና ምንጮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት ቀይ ባህር ጅዳ አጠገብ መህልቁን ጥሎ የነበረው ዩኤስኤስ ጄራርድ ፎርድ እሳት ስለተያያዘበት ወደ ሶውዳ
ቤይ ክሬታ ግሪክ እየቀዘፈ ነው ተባለ። የቃጠለው ምክንያት በግልጽ አልታወቀም። አንዳንዶች ከጀልባ የተተኮሰ፣ ሌሎች ከየመን የተወነጨፈ መሳሪያ ሲሉ፣ የተቀሩት ግን ከዚያው ከመርከቡ የተነሳ ነው ይላሉ። ዩኤስኤስ አብርሃም ሊንከን የተባለው ሌላኛው አውሮፕላን ተሸካሚ መርከብም በፊት ከነበረበት ወደ ደቡብ ማፈግፈጉን የሳተላይት ፎቶግራፍ መረጃዎችን የሚጠቅሱ ምንጮች ዘግበዋል። አውሮፕላን ተሸካሚ መርከቦች በፊት ከኢራን ድንበር ከ400 ኪሎ ሜትር ባነሰ ርቀት ላይ የነበሩ ሲሆን አሁን ሰፍረውበታል ወይም ይሰፍሩበታል የተባለው አካባቢ ግን ከኢራን ከ1000 ኪሎ ሜትር ርቀት ላይ ይገኛሉ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ከኢራን ጥቃት የሚጠብቅ የጦር መርከብ እንዲያዘምቱ የጠየቋቸው አብዛኞቹ ሀገራት ጥያቄውን ውድቅ በማድረጋቸው የሀገራቱን መሪዎችና መንግስታት እየወረፉ ይገኛሉ። ትራምፕ ሀገራቸው የምትመራውን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ሞኞች ሲሉ ወርፈዋቸዋል። የብሪታንያውን ጠቅላይ ሚኒስትር ኬር ስታርመርን ታላቅ ስህተት ሰሩ ሲሏቸው ቻይናን ለመጎብኘት የነበራቸውን እቅድ ሰርዘዋል። በቀጣይም ሩሲያ ለድርድር መቼም ቢሆን አይረፍድም አለች። ክሬምሊን የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአውሮፓውያን ጋር በጣም አሳሳቢ በሚባሉ ጉዳዮች ዙሪያ የፊት ለፊት ውይይት ለማድረግ ዝግጁ መሆናቸውን የክሬምሊን ቤተ መንግስት አስታወቀ። ክሬምሊን በአሁኑ ወቅት ከአውሮፓውያን ወገን ምንም አይነት የውይይት ፍላጎት ወይም ግልጽ ምልክት እንደማይታይ ገልጸዋል። ይሁን እንጂ ሩሲያ ለሰላምና ለድርድር መቼም ቢሆን አይረፍድም በሚል መርህ ማንኛውንም አወዛጋቢ ጉዳይ በጠረጴዛ ዙሪያ ለመፍታት ዝግጁ መሆኗን አረጋግጣለች። በሌላ በኩል የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ አውሮፓ ለወደፊት ውይይት መዘጋጀት ቢገባትም አሁን ግን ጊዜው ገና ነው በሚል ማዕቀብና ጫናው እንዲቀጥል ጥሪ አቅርበዋል። በአሁኑ ወቅት በዓለም አቀፍ ደረጃ ያለው የነዳጅ ዋጋ መናር እና የምዕራባውያን ትኩረት ወደ መካከለኛው ምስራቅ ኢራን መዞሩ አውሮፓውያን ከሩሲያ ጋር ያላቸውን ግንኙነት ወደ መደበኛ ለመመለስ እንዲያስቡ ሊያደርጋቸው ይችላል የሚሉ ግምቶች እየተሰነዘሩ ይገኛሉ። የኢራን አብዮታዊ ዘብ በሃይፋ የነዳጅ ማጣሪያዎች ላይ የክተት አዋጅ አወጀ። የመካከለኛው ምስራቅ ሰማይ በጭስና በባሩድ እየተቀየረ ነው። የዓለም ስጋት ወደ ሆነው የጦርነት አውድማ አዲስ መርዶ ተሰምቷል። የኢራን አብዮታዊ ዘብ IRGC የጦርነቱን ነጋሪት በኃይለኛው ድምፅ ጎስሟል። የሃይፋ የነዳጅ ማጣሪያዎች ነፍስ ያለው ሁሉ ይሽሽ የሚል የሚመስል አስቸኳይ ትዕዛዝ ከቴህራን ተሰምቷል። የኢራን ኃያል የጦር ክንፍ የሆነው አብዮታዊ ዘብ በእስራኤል የኢኮኖሚ የጀርባ አጥንት በሆኑት የሃይፋ የነዳጅ ማጣሪያዎች ላይ ጥቃት ለመሰንዘር የመጨረሻውን ማስጠንቀቂያ አስተላልፏል። ኢራን ይህንን እርምጃ የወሰደችው በገዛ ግዛቷ ላይ ለተሰነዘረው ጥቃት አጸፋው አይቀሬ ነው በሚል ጽኑ አቋም ነው። በቴህራን የነደደው እሳት በሃይፋ ይደገማል የሚል የዛቻ መልእክት ለዓለም ደርሷል። በአሁኑ ሰዓት በሃይፋ የሚገኙ ሰራተኞች እና ነዋሪዎች አካባቢውን ለቀው እንዲወጡ ተነግሯቸዋል። ሰዓታቱ እየቆጠሩ ነው። ቀጣዩ እርምጃ ምንድን ይሆን? ቀጠናው ወደማይመለስበት መጠነ ሰፊ ጦርነት እያመራ ይሆን? ዓለም ትንፋሿን ዋጥ አድርጋለች። መካከለኛው ምስራቅ ግን በእሳተ ገሞራ ላይ ቆሟል።